ለማ መገርሳ እንደ ቀልድ የለቀቁት ስልጣን ዛሬ ለህይወታቸውም ጭምር አደጋ የሚያመጣ ስጋት ደቅኗል። ወንበርን ለቀው የንግስና ህልማቸውን ያሳኩላቸው ጠቅላይ ሚኒስትር እያሳደዷቸው ነው። የፈረንጆቹ 2023 የመጨረሻ ወራት ላይ አቶ ሲሳይ ቶላ የሚመሩት የደህንነት መስሪያ ቤቱ ኃላፊዎች ወደ ጣሊያን ሮም በረሩ። ከካዛንቺስ ቢሮ ተነስተው የተጓዙት የደህንነት ኃላፊዎች በጣሊያን አፍ አጀንሲያ ኢንፎርማዚዮ አስከሬዛና ተብሎ የሚጠራውና በፒያሳ አደባባይ አጠገብ የሚገኘው የሀገሪቱ የደህንነት መስሪያ ቤት ተቀበላቸው። ያቀረቡት ጥያቄ አንድ ለማ መገርሳ የሚባል ሽብርተኛ በሀገራችሁ ይኖራልና አስረን እንወስደው ዘንድ ተባበሩን የሚል ነበር። ሆኖም የጣሊያን የደህንነት መስሪያ ቤት ከአዲስ አበባ ለመጡት ኃላፊዎች አዎንታዊ ምላሽ ለመስጠት አልወደደም። አንዳች ስበብ ፈጥሮ ቢሮክራሲያዊ መልክ ሰጥቶ ጥያቄያቸውን ውድቅ አደረገው። የአዲስ አበባው ጠቅላይ ሚኒስትርም ከጥቂት ዓመታት በፊት ሚስጥረኛዬ አለቃዬ ሲሏቸው የነበሩት ለማን በሚስጥር ኢትዮጵያን ሲያሸብር ያስኩት ብለው ሰበር ዜና ሊያስነግሩባቸው ያሰፈሰፉበት የለውጥ መሪው ለማ በአንደበታቸው የጥፋት ደቀ መዝሙር የመደመሩ ጸር ለማ ዶክመንተሪ ሊያሰናዱበት የተዘጋጁበት እቅድ ከሸፈ። ምንም የማይሳነው ንስሮ የኢትዮጵያ ደህንነት መስሪያ ቤት በጣሊያን ሮም ተቀምጦ ኢትዮጵያን ሲያተራምስ የነበረውን ለማ መገርሳን አንጠልጥሎ አመጣው ብሎ የብልጽግናው ምዕመን ሊሰብክ የነበረበት የመጀመሪያው ዙር ሙከራ ከሸፈ። ሆኖም ቤተ መንግስቱ ተስፋ አልቆረጠም። በ2024 የመጀመሪያው ወራት ደግሞ ፖሊሲያ ዲሲታቶ ጥያቄ ያቀረበለት። ፖሊሲያ ዲሲታቶ የጣሊያን ስቴት ፖሊስ ሲሆን እንደ ኢትዮጵያ የፌዴራል ፖሊስ ያለ ተቋም ነው። ወደዚህ ተቋም የተላኩት አቶ ደመላሽ ገብረ ሚካኤል ናቸው። እሳቸውም ያንኑ ጥያቄ ደገሙት። ለማ መገርሳ የተባለ የሽብርተኛ ድርጅት መሪ በዚህ በእናንተ ሀገር ይኖራልና አስራችሁ ስጡን አሉ። እንዲያም ሆኖ አልቀናቸውም። ብልጽግናዎች በተለይም ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ድርድር አድርገው ከከሸፈ በኋላ ለማ መገርሳ ነው ይህንን ድርድር ያበላሸው እያሉ ማውራት አብዝተው ነበር። አቶ ሽመልስ አብዲሳ በአዳማ ከተማ ለሰበሰቧቸው ካድሬዎች ሁላችሁም እንደምታውቁት የምንፈልገው ነገር ሸኔን የሚመራው ለማ መገርሳ ነው ብለው ሲናገሩ ብዙዎች ግራ ተጋብተው የርዕሰ መስተዳደሩን ንግግር ለሚዲያዎች እስከ ማሽሎክ ደርሰው ነበር። አሁንስ በዛ በሚል ስሜት የመከላከያ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ወደ ሮም የተጓዙት ሶስተኛ ሙከራ ለማድረግ ነበር። እሳቸውም ተናገሩ። የኔ ሰራዊት በየቀኑ የሚፋለመው እዚህ እናንተ ሀገር የተደበቀ ለማ መገርሳ የተባለ ግለሰብ የሚመራው የሽብር ቡድን ነው። እናም አሳልፋችሁ እንድትሰጡን እንፈልጋለን አሉ። ከዚህ በኋላ ነው እንግዲህ የጣሊያን የውጭ ጉዳይ ሚኒስተር አቶ ለማ መገርሳን ጠርቶ ወደ ማነጋገር የገባው። አቶ ለማ ለማነጋገር ጥሪ ያቀረበው ደግሞ ኢትዮጵያን የሚያውቃት በአዲስ አበባም ዓመታትን የቆዩ የሀገሪቱ ሁኔታ በመጠኑ የተገነዘቡት ጉሴፔ ሚስቴሪያታ ናቸው። በቀደመው ጊዜ በኢትዮጵያ የጣሊያን አምባሳደር የነበሩት፣ በአሁኑ ወቅት ደግሞ በሀገሪቱ ውጭ ጉዳይ ቢሮ ውስጥ የአፍሪካ ጉዳዮች ኃላፊ የሆኑት ጉሴፔም አቶ ለማ መገርሳን በማስመልከት ከአዲስ አበባ እየመጣ ያለውን ተከታታይ ጥያቄ ያስረዷቸው። በመጨረሻም አንተ የተባበሩት መንግስታት ድርጅት ሰራተኛ ነህ። እንዳንተ አይነት ሰራተኛችን አሳልፈን እንድንሰጥ የሚያስገድድ ህግ የለም። አሳልፈን አንሰጥህም። ነገር ግን በእያንዳንዱ እንቅስቃሴ ያንተን ደህንነት መጠበቅ አንችልምና ራስን ጠብቅ አሏቸው። የአምባሳደር ጉሴፔ ሚስቴሪያታ መልእክት ይህ ነበር። ከዚህ በኋላ የብልጽግናው መንግስት ማድረግ የመረጠው በቢሮ ስር መኪናና መሰል አቅርቦት በተሟላላቸው የደህንነት ሰዎች አቶ ለማ መገርሳን መከታተል ነው። ነገሩ አሁንም የተቋጨ አይመስልም። ጥያቄው ግን መሰረታዊ ነው። አሁን ካሉት የብልጽግና ባለስልጣናት ሁሉ ለአብይ አህመድ ከለማ መገርሳ በላይ ምን ውለታ ሊውል ይችላሉ? አሁን ያሉት የአገዛዙ ሹማምንት በሙሉ ተደምረው የሚሰሩት ስራ ለአብይ ያለው ዋጋ ለማ መገርሳ ካደረጉላቸው ይበልጣልን? ለመሆኑ ለለማ ያልሆነው አብይ ለጌዲዮን ጢሞቴዎስ ወይም ላገኘው ተሻገር፣ ለተመስገን ጥሩነህ ወይም ለሽመልስ አብዲሳ ሊሆኑ ይችላሉ ወይ? ለማን የሚያሳድዱት አብይ ለዳንኤል ክብረት የሚመልሱበት ምክንያት አላቸው ወይ? እንደ ለማ ወንበር ከመልቀቅና እንደ ዳንኤል ክብረት ከማለቅለቅ የትኛው ከባድ ነገር ነው? በለማ ላይ የጨከኑ ለማን ለመያዝ ኤታማዦር ሹሙን ፖሊስ ኮሚሽነሩንም ያሰማሩት አብይ ነገስ ለኔ ይመለሳሉ ወይ ብሎ የሚጠይቅ የብልጽግና ሰው እንዴት ጠፋ? እነዚህ መሰረታዊ ጥያቄዎች ናቸው። በእርግጥ ጠቅላይ ሚኒስትር አብይም ለብልጽግና ባለስልጣናት እንቅጩን ነግረዋቸዋል። የፓርቲው ስራ አስፈጻሚ አባላት በተሰበሰቡበት አዳራሽ ውስጥ የአማራ ክልል ፕሬዝዳንት አረጋ ከበደን እማኛ አድርገው ለማኛ አደርጋለሁ ብለዋቸዋል። እንዴት የሚለውን ከመመልከታችን በፊት ለመሆኑ ለማና አብይ እዚህ ያደረሳቸው ምክንያት ምንድነው? ለማ መገርሳን ለቁም እስር የዳረጋቸው ጀነራል የትኛው ነው? ጀነራሉ እሳቸውን ከማሰሩ በፊት ጠቅላይ ሚኒስትር አብይ አህመድ በአንድ ማለዳ ተነስተው በአቶ ለማ መገርሳ ቤት የተገኙትና በመኪና አሳፍረው የወሰዷቸው ለምንና ወዴት ነበር? ለመሆኑ ለማ እንዲወጡ የተደረገበትን ሁነት የመሩት የውጭ ሀገር አምባሳደር የት ሀገር ተወካይ ነበሩ?
አሁን ያሉበትን ኃላፊነት አግኝተው ከኢትዮጵያ ከመውጣታቸው በፊት የነበረው የእስር ሁኔታቸው እንዴት ያለ ነበር የሚሉትንና እስከዛሬ ያልተሰሙትን መረጃዎች ለመጀመሪያ ጊዜ ዛሬ በዝርዝር እናቀርባቸዋለን። አንድና አንድ ወንድማማቾች ሆነን ነው እየሰራን ያለው። ምናልባት ጓደኛሞች ባት እኔና ዶክተር አብይን የሚለየን ቢኖር ምንም ነገር የለም ከሞት በስተቀር የአቶ ለማና የአብይ ፍቅር እስከ መቃብር ነው ቢሉም አብይ ግን አንተ ወደ መቃብር ትሄዳለህ እንጂ እኔ ንጉሥ ሳልሆን አልሞትም ያሉ ይመስላሉ። ለዚያም ነው አቶ ለማ ሚያዝያ 20 2011 ዓ.ም በመኖሪያ ቤታቸው የተፈጸመውን በማስታወስ ሊገለኝ ነበር ሲሉ የሚናገሩት። ነገሩን በዝርዝር ለመመልከት በዚያች ዕለት የሆነውን እናስታውስ። በዛው ሰሞን ቲም ለማ መገርሳ እየተባለ ይነገርለት የነበረውን የኦሮሚያ ራዕይ የጥፋት ስብስብ እንደሚመሩ ይነገርላቸው የነበሩት አቶ ለማ ሚያዝያ 9 ለሚያዝያ 10 ሌሊት ከኦሮሚያ ክልል ፕሬዝዳንትነት ተነስተው በምትካቸው ሽመልስ አብዲሳ መሾማቸው ተሰማ። ለማም በውሳኔ ጤናቸው ታውቆ አደሩ። በማግስቱ ማለዳም ታመሚያለሁ ብለው ተኙ። ስብሰባዎች ግን በአዲስ አበባና በአዳማ እየተካሄዱ ነበር። የአዳማው ስብሰባ የጨፌው ሲሆን አቶ ሽመልስ አብዲሳን አስምሎ በለማ ይተካል። የአዲስ አበባ ስብሰባ ደግሞ የፓርላማው ነው። ፓርላማው ከያዛቸው አጀንዳዎች መካከል ለማ መገርሳን የመከላከያ ሚኒስትር አድርጎ መሾም የሚለው አንዱ ነው። በዚህ ጊዜ ነበር ጠቅላይ ሚኒስትሩ መኪናቸውን አስነስተው ቦሌ ማተሚያ ፊት ለፊት ከፓርላማ አባላት አፓርታማ ጀርባ ወደሚገኘው የአቶ ለማ መገርሳ መኖሪያ ቤት የነዱት። በዚያ ሲደርሱም ለማ ተኝተዋል። አብይ ግን አይናቸው በቁጣ ፈዟል። ፊታቸው ማዲያታቸው እስኪታይ ድረስ ብስጭታቸውን መደበቅ አልቻሉም። ሆኖም አፋቸው በልስላሴ ይናገራል። ፓርላማው እኮ አፉን ከፍቶ እየጠበቀ ነው። ተነስና ቅበረኝ፣ አንተ ካልተገኘና ቃለ መሐላ ካልፈጸምክ ችግር ውስጥ መውደቃችን ነው እያሉ የለማን ልብስና ጫማ ከቁም ሳጥን ማውጣት ጀመሩ። በቤቱ ውስጥ የነበሩት የለማ መገርሳ ረዳቶችና ጠባቂዎች ግራ እስኪጋቡ ድረስም ጠቅላይ ሚኒስትሩ ሙሉ ሱፍና ጫማ ከቁም ሳጥን አውጥተው ለብሰ ተነስ በማለት የተማጸኑም፣ በጥቂቱ ደግሞ የቁጣ ቃና ያለው ቃል አወጡ። ያለ ፍቃዳቸውና ምክራቸው ሳይጠየቅ ከኦሮሚያ ክልል መነሳታቸው ያበሳጫቸው ለማ የጠቅላይ ሚኒስትሩን ሁኔታ ሲመለከቱ አሞኛል የሚለውን ሰበባቸውን ሊገፉበት አልወደዱም። አብይ ያቀረበላቸውን ልብስ ለብሰው በጠቅላይ ሚኒስትሩ ሹፌርነት በሚሽከረከረው መኪና ፓርላማ ድረስ ሄዱ። በዚያም የመከላከያ ሚኒስትር ለመሆን ታምኜ እሰራለሁ ሲሉ ቃለ መሐላ ፈጸሙ። አቶ ለማ ሚያዝያ 10 2011 ዓ.ም ከፍላጎታቸው ውጭ የፈጸሙትን ድርጊት ሲያስታውሱ በዚያን ዕለት ያንን ባላደርግ ወዲያውኑ ይገድለኝ ነበር ሲሉ ለቅርብ ወዳጆቻቸው ይናገራሉ። ህዳር 21 እኔና አብይን ሞትን የሚለየን ሲሉ የነበሩት ባጎረስኩ እጀን ተነከስኩ ይሉትን ቢሄል በሚያስታውሱ መልኩ ከመሞት መሰንበት ብለው በፍርሃትና በግዳጅ ተወስደው ቃለ መሐላ ፈጸሙና ሚኒስትር ሆኑ። ሆኖም በዚያ መስሪያ ቤት ውስጥ የረባ ስራ የሚሰሩ ሆነው አልተገኙም። ይልቁንም በሳቸው ከኦሮሚያ ክልል መነሳት የተበሳጩት የኦሮሞ ፖለቲከኞች በቤታቸውም በቢሮአቸውም በማነጋገር የቁዘማ ጊዜያቸውን መክፋት ቀጠሉ። ከጠቅላይ ሚኒስትሩ ጋር በካቢኔ ስብሰባ ካልሆነ በቀር የሚገናኙበት አጋጣሚ እየጠፋ ሄደ። ቤተ መንግስት ያስገቧቸው ሰው ቤተ መንግስቱን ዘጉባቸው። ለማ በሆዴድ ካድሬዎች ዘንድ ከአብይ በተሻለ ክብር አላቸው የሚባል ለማን ስልጣን ሰጥተው ለጠቅላይ ሚኒስትር ያበቋቸውን ለማን አብይ በደሏቸው የሚለው ዜና ኪሳራ እንዳለው ያስተዋሉት ጠቅላይ ሚኒስትሩ አንድ ድራማ ሰሩ። ሰላም ሚኒስትር ባዘጋጀላቸው ድግስ ላይ የተጠለቀላቸው ወርቅ ለለማ እንዲሸልመው ፍቀዱልኝ በማለት ሸዋን በሚያስንቅ የትወና ብቃት ድራማውን ሰሩት። ከዚህ መድረክ አንድ ወር በኋላ ግን የማፍረስ ዘመቻ በጠቅላይ ሚኒስትሩ ከበሮና በአዴፓ ዳንኪራዎች እስክስታ ይወረድለት ጀመር። በዚህ ጊዜ አቶ ለማ መገርሳ በሚዲያ ወጥተው መደመር የሚባል ፖለቲካ አላውቅም፣ የኢህአዴግን መፍረስ አልደግፍም፣ ይህን ብናገር የሚሰማኝ አጥቻለሁ አሉ። በለማ ላይ ንቀት ጎልቶ ታየ። ነገሩ እንዳበቃለትና እንደለየለት የታወቀ ቢሆንም አቶ ለማ መገርሳ ከቢሮ አልቀሩም። አንድ ምሽት ግን ዳግመኛ ቢሮ መግባት እንዳያስቡ ብቻ ሳይሆን ከተማ ውስጥም እንዳይታዩ የሚያሳስብ መመሪያ ቤታቸው ድረስ መጣ። እንደ ሁልጊዜው በኩርፊያ የሚሰሩትን የመከላከያ ስራቸውን ሲያከናውኑ ውለው ወደ ቤታቸው ከተመለሱ በኋላ በወቅቱ የጦር ኤታማዦር ሹም የነበሩት ጀነራል አደም መሐመድ ወደ መኖሪያ ቤታቸው መጥተው ከዚህ ምሽትና ቀን ጀምሮ ከቤት እንዳትወጣ፣ ብትወጣ በሕይወት ላይ የሚደርሰውን አደጋ ኃላፊነት የሚወስድ የለም አሏቸው። ይህንን ያደረገው ማን ነው ብለው የጠየቁት አቶ ለማም አብይ አዞኝ ነው የሚል ምላሽ ተሰጣቸው። የመከላከያ ሚኒስትሩ የቁም እስረኛ መሆናቸው በመከላከያ ኤታማዦር ሹም ተነገራቸው። ስልካቸውም ተቆረጠ። የተለያዩ ፓስተሮችና ሽማግሌዎች ጠቅላይ ሚኒስትሩን የቁም እስረኛውን ለማሸማገል ደከሙ። ሁኔታው ከዚህ አልፎ በዲፕሎማሲው ማህበረሰብ ዘንድ ተሰማ።
ከነዚህ ሰዎች መካከል የጠቅላይ ሚኒስትሩና የአቶ ለማ ወዳጆች የሆኑት አሜሪካውያን ፖለቲከኞችና ኢቫንጀሊካን ይገኙበታል። አቶ ለማ ለምግብ ፕሮግራም እንዲሄዱ ለዚህም የድርጅቱ ዋና ዳይሬክተር ዴቪድ ቢስለኒ ኃላፊነት እንዲወስዱ አብይም ይህንን እንዲፈቅዱ ተጠየቀ። ጠቅላይ ሚኒስትሩ ቅድመ ሁኔታዎችን አስቀመጡ። ለማ ከሀገር ወጥቶ ፖለቲካ እንዳይሰራና እንዳይናገር ይደረግልኝ አሉ። ለማ መገርሳም ከስርዓት ተፈተው በጣሊያን ሮም በሚገኘው የዓለም የምግብ ፕሮግራም ውስጥ የአንዱ ኃላፊ አማካሪ ሆነው ኢትዮጵያን ለቀው ለመውጣት በ2012 ዓ.ም መጨረሻ ወራት ቦሌ ኤርፖርት ተገኙ።